ሰላም እንዴት ናችሁ? ህይወት ነኝ ከዞቢ ላይፍ ስታይል። ዛሬ ደግሞ ቆንጆ የሆነ ፓንኬክ እንሰራለን። ለልጆች ለመክሰስ የሚሆን የተጠቀምኩት 3 እንቁላል፣ 3 ካፕ ዱቄት፣ 125 ኤምኤል ዘይት እና ግማሽ ሊትር ወተት አይሞላም እና ስኳር ደግሞ እና ስትሮበሪ ደግሞ ስሙዚ ሰርቻለሁ። ስትሮበሪ 250 ግራሙን የተጠቀምኩት ሙሉን ማለት ነው፣ አንድ ትንሿን። ከዛ ሶስ ሙዝ ተጠቅሜያለሁ፣ ዮገርት ሆላንድ ተጠቅሜያለሁ፣ ወተት ማሞካቻ ተጠቅሜያለሁ። እንግዲህ ቆንጆ አድርገን እንሰራ እናሳያችኋለሁ። ከመጀመሪያው እስከ መጨረሻው ተከታተሉኝ። ፎሎ እያደረጋችሁ ደግሞ ሁላችሁም እወዳችኋለሁ። ፋይናል ሪዛልቱን ደግሞ መጨረሻ ላይ ታዩታላችሁ። አይ ሆፕ ተወዱታላችሁ ብዬ ተስፋ አደርጋለሁ። ባይ ባይ ተወዳጆች። እዚህ ጋር ደግሞ እንደምታዩት ስትሮበሪውን ዘፍዝፌዋለሁ ለአንድ ሰዓት ለ30 ደቂቃ ጀምሮ መዘፍዘፍ ትችላላችሁ። ምክንያቱም በጣም ብዙ ቆሻሻ ነው ያለው። እዚህ ላይ ያው ከት እያረኩኝ ስላሳየኋችሁ ነው። በቤኪንግ ሶዳና በጨው ነው የዘፈዘፉት። በጣም ቆሻሻ አለው። አንዳንዴም በቃ ደስ የማይል ነገር ሁሉ ልታገኙበት ትችላላችሁ። ስሙ መጥራት አልፈልግም፣ ግን በደንብ መታጠብና መለቅለቅ እንዳለበት እንዳትረሱ ወዳጆቼ። እና እንደምታዩት እንግዲህ ፋይናል ሪዛልቱ ይሄን መስሏል። እንብላ።